የዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴሩ ወደ ስልጣን ሲመጡ የነገሩን ኢትዮጵያ በጣም በውበት የተሞላች ረፍት ያላት ሁላችንም በሰልፍና ባጀብ የወደድናት የተቀበልናት ኢትዮጵያ ናት። ያቺ ኢትዮጵያ ወዴት ደረሰች? ምን ገጠማት? አንድ እውነት ልንገራችሁ። የጠቅላይ ሚኒስቴሩን ኢትዮጵያ ከወደድናት በኋላ የሚያስከፍለውን ዋጋ ግን ለመቀበል ፍላጎት አላሳየንም። ይሄ የትውልድ ሂስ ነው። ኢትዮጵያን እናሻግራታለን፣ ኢትዮጵያን ትልቅ እናደርጋታለን፣ ኢትዮጵያን እናበለጽጋታለን ሲባል በልልታና በደስታ ከተቀበልን በኋላ የዘጸአት ጉዞ ስንጀምር ወደ ብልጽግናዋ ስትሄድ የገጠማትን የፈታኞቿን ፈተና፣ የገጠመንን የትርክት ፈተና፣ ለመሻገር የተነሱ እግሮች እንዳይሻገሩ የገጠማቸውን ፈተና ግን በጋራ ልንወጣ አልቻልንም። ኢትዮጵያ በምህረት በር የከፈተችላቸው ሰዎች በማግስቱ የጀመሩት ኢትዮጵያኖች ላይ በር መዝጋት ነው። ኢትዮጵያ ላይ በር መዝጋት ነው። አይ ሐሳብ ነው እንጂ የሚያስፈልገው እስር አያስፈልግም ተብለው እምነትና ተስፋ ተጥሎባቸው ሀገር ያመነቻቸው አካላት በግለሰብ ደረጃ ሰዎችን ማሰር ምርጫቸው ነው ያደረጉት። የምናያት ኢትዮጵያ ለትውልድ ትተርፋለች። ከኢትዮጵያ መቀነት መዝረፍ የቀንጅብነት ነው ተብለው በስብከት የተስማሙ በተስፋ ምህላ የተቀበሉ አካላት ከኢትዮጵያ የምናገኘው ነገር እስከቀረብን ድረስ ኢትዮጵያ ትፍረስ ብለው በአደባባይ ነው የተከራከሩት። ኢትዮጵያ የትውልድ ብርሃን ትሁን ተብሎ ቀን ከሌት ጉዞ ሲጀመር እያንዳንዱ የኢትዮጵያን ፕሮጀክት እያንዳንዱ የተጀመሩ ታላቅነትን ታሪካዊነትን የሚያስመዘግቡ የኢትዮጵያ ልማቶችን ሳይቀር በየሚዲያው የትችት ናዳ ፍጆታ ነው የሆኑ። ፖለቲከኞች ፖለቲካዊ ሐሳብ ሽጠው ከማደር ይልቅ የኢትዮጵያ ምሳሌ የሚሆኑ ጉዳዮችን በማራከስና በማጣጣል ፖለቲካ